السلام عليكم ورحمة الله. عند سو صلاة እየሰገደ ያለ ሁለተኛ ረካ ላይ ደረሰ። ለምሳሌ የሚሰግደው መግሪብ ወይ ኢሻ ነው እንበል፣ ወይ አስር ወይ ዙሁር ነው እንበል፣ ባለ 3 ወይ ደግሞ ባለ 4 ረካ። ሁለተኛው ረካ ላይ ተህያት መቅራት አለበት፣ ግን ረሳና ቆመ። እንዴት ያደርጋል? ተመልሶ ይቀመጣል ወይስ እንዴት ያደርጋል? በአጭሩ እየተነሳ ያለ ካስታወሰ ተመልሶ ይቀመጣል። ልብ በይ፣ እየተነሳ ያለ ካስታወሰ ገና ቀጥ ብሎ ሳይቆም በፊት ማለት ነው፣ ገና መንገድ ላይ ያለ እንቅስቃሴ ላይ ያለ ቢያስታውስ ተመልሶ ይቀመጣል። ነገር ግን ከቆመ በኋላ አስታወሰ፣ ቀጥ አለ፣ ተመልሶ ይቀመጣል? አይቀመጥም። ለምን? ተለበሰ ቢሩክን፣ ሩክን ወደ ሌላ ሩክን ተሸጋግሯል። ይሄ ሁለተኛ ረካዓ ላይ የምንቀመጠው 3 ወይ ደግሞ 4 ረካዓ ያለው ሰላት ስንሰግድ የምንቀመጠው ተህያት ዋጅብ እንጂ ሩኩን አይደለም። ስለዚህ ከሩኩን ወደ ዋጅብ አይመለስም። ለምን? ዋጅብን ይስተካከላል። በምን? በሱጁድ ሳህው ይስተካከላልና። ስለዚህ እንደዛው ትቀጥላለህ ወይ ትቀጥያለሽ። ፋቲሃ ትቀራለህ፣ 3ኛው ረካዓ ትሰግዳለህ። ለምሳሌ መግሪብ ከሆነ ከዛ ተህያት ትቀራለህ። ከዚያ በኋላ ተህያትን መጨረሻ ላይ ከማሰላመት በፊት ተህያት ብለህ ካበቃ በኋላ ከማሰላመት በፊት ሱጁድ ሳህው ትወርዳለህ። አላሁ አክበር ብለህ ሱጁድ ታደርጋለህ። ሱብሃነ ረቢየል አዕላ ሱብሃነ ረቢየል አዕላ ቢሐምዲ፣ ከዛ አላሁ አክበር ረቢ ግፊርሊ፣ ከዛ አላሁ አክበር ሱብሃነ ረቢየል አዕላ ሱብሃነ ረቢየል አላሁ አክበር ብለህ ቀና ትላለህ። ከዛ አሰላሙ አለይኩም ወራህመቱላህ አሰላሙ አለይኩም ወራህመቱላህ። ወይንም ካሰላመትክ በኋላ ሁለቱን ሱጁድ ታደርጋለህ፣ እንደገና ዳግም ታሰላምታለህ። ችግር የለውም ይሆናል። ነገር ግን በላጩ ጉድለት ሲኖር ከማሰላመት በፊት ጠይብ እንበል አንድ ሰው ከተነሳ በኋላ ለሶስተኛ ረካዓ አላስታወሰም፣ ቀጠለበት። ያስታወሰው መቼ ነው? ለምሳሌ 3ኛ ረካ እየሰገደ ወይ ደግሞ 4ኛ ረካ እየሰገደ ያለ ችግር የለውም፣ ሰላቱ ትክክል ነው። ማንኛውም በሰላት ውስጥ ዋጅብ የሆኑ ነገሮች 8 ዋጅቦች አሉ ሰላት ውስጥ። ከ8ቱ አንዱን ቢሳሳት ሱጁድ ሳህው ያርመዋል። ሱጁድ ሳህው ስለሚያርመው አብሽሩ ሱጁድ ሳህው ታደርጋላችሁ መጨረሻ። እሺ ሱጁድ ሳህውን ራሱን ረሳው። አሁን ለምሳሌ ሰላቱን ቀጠለ፣ ተህያት አለ፣ ሱጁድ ሳህውን ረሳና አሰላመተ። ከዛ መቼ አሰላመተ? ሱና ከሰገደ በኋላ ሰላቱ ትክክል ነው። ረበና ላ ቱአኺዝና ኢነሲና አው አኽጣና ይላል። ከተረሳ አላህ ያልፈናል። ሼር አድርጉ፣ አዳርሱ ለወንድ